ይህች ሴት ከሀብታም ባሏ ለማምለጥ ስትል ፊቷን ለመቀየር ትወስናለች። ከዚያም ሀገሪቱ ላይ ወዳለ አንድ ታዋቂ ዶክተር ታቀናለች። ዶክተሩም ባለችው መሰረት ፊቷን ሰርጀሪ ይሰራታል። ነገር ግን አንድ ያላወቀችው ነገር ነበረ። ከሰርጀሪው በኋላ የማስታወስ ችሎታዋን ማጣቷን ነው። ፊቷንም በመስታወት ስትመለከተው በድንጋጤ በጣም ትጮኻለች። ዶክተሩም ይህን ሲሰማ ምን እንደተፈጠረ ለማየት ወደ ክፍሉ ይገባል። ዶክተርም በሀገሪቷ ላይ በጣም ታዋቂና የተለያዩ ሴቶችን ፊት ሰርጀሪ ይሰራ ነበር። ሆኖም እንደዚህ አይነት ነገር ከዚህ ቀደም ገጥሞት ስለማያውቅ በጣም ግራ ይጋባል። በጣም ግራ የሚያጋባው ነገር ደግሞ ልጅቷ ከየት እንደመጣችና ሙሉ መረጃዋን አለማወቁ ነው። የተገናኙትም ከፎቅ ላይ ለመዝለል እየሞከረች እያለ ነበር። ለዚያም ነበር ሰርጀሪ ሊሰራት የተስማማው። ከዚያም በኋላ ስልኳን በማውጣት ስለ ማንነቷ ለማጣራት ስትሞክር ስልኳ ላይ ግን ምንም አይነት ነገር ማግኘት አልቻለችም። ዶክተሩም ቢሆን ለእሷ ሴፍቲ ሲል ከኮምፒውተሩ ላይ ሁሉንም ነገር አጥፍቶት ነበር። የሚያስታውሰው ብቸኛ ነገር ለመጀመሪያ ጊዜ ሲያያት ጫካ ውስጥ ብቻዋን እየሮጠች ከሚያሳድዳት ነገር ለማምለጥ ስትሞክር ነበር። በመቀጠልም ዶክተሩ ከቦርሳ ውስጥ ያገኘውን ደም የነካውን ጨርቅ ያሳያታል። ከዚያም ያሳለፈቻቸውን ነገሮች ለማስታወስ ብትሞክርም እንኳን ምንም ነገር ማስታወስ አልቻለችም። ይሁን እንጂ ያለፈው ህይወቷ ጥሩ እንዳልነበረ ከነገሮቹ መረዳት ትችላለች። ይህንንም በማሰብ ያለፈውን ነገር በመተው ወደፊቷን ለመኖር ትወስናለች። ከ2 ወራት በኋላም ሕክምናዋን ትጨርሳለች። ፊቷን ስትመለከተው በጣም ትደሰታለች። እሷን ብቻ አይደለችም፣ ዶክተሩም የሰራው ነገር በጣም ያስገርመዋል። ቀስ በቀስም ፊቷንና ህይወቷን እየለመደችው ትመጣለች። ዶክተሩም ካለችበት ሁኔታ እንድትወጣና እሷን ለመርዳት በማሰብ የተለያዩ ቦታዎች ላይ ይዟ መውጣት ይጀምራል። ከዚያም ዶክተሩና እሷ በጣም እየተቀራረቡ ይመጣሉ። ከዕለታት በአንዱ ቀን ግን እሷና ዶክተሩ ዝናብ ላይ እየሄዱ ሳለ ያሳለፈችው ነገር በድንገት ትዝ ይላታል። የሆነ ሰው እያሳደዳት እንደነበረና ፊቷንም ልትቀይር የቻለችው በሱ ምክንያት እንደሆነ ትዝ ይላታል። የተፈጠረውን ነገር ግን በግልጽ ታስታውሰው አልቻለችም ነበር። ዶክተሩም ከ2 ወር በፊት ልትሄድበት ወዳሰበችው የእርዳታ ፕሮግራም ላይ እንድትሄድና ማን እንደነበረች እንድታጣራና ፍለጋዋን ከዛ እንድትጀምር ይነግራታል። ወደዚያም ፕሮግራም ከዶክተሩ ጋር አብረው ይሄዳሉ። ወደ ውስጥ በሚገቡበት ጊዜም አንድ ሀብታም የሚመስል ሰው ወደ እነሱ በመምጣት ሰላም ይላቸዋል። ሰውየውንም የተለያዩ ጋዜጠኞች ወደ እሱ በመምጣት ቃለ መጠይቅ ይጠይቁታል። ጋዜጠኞቹም ከሚስቱ ጋር ለረጅም ጊዜ ለምን አብረው መታየት እንዳቆሙ ሲጠይቁት እሱም ባለቤቱ ለሕክምና ወደ ሩቅ ሀገር እንደሄደች ይነግራቸዋል። ይህንንም እየተናገረ እያለ ልጅቷና ዶክተሩ ካጠገቡ ያልፋሉ። በዚህም ጊዜ ሰውየው አንድ ነገር ያስተውላል። እሱም ልጅቷ የተቀባችው ሽቶ ከዚህ ቀደም ባለቤቱ የምታዘወትረው መሆኑን ሰውየው ያስተውላል። ዞሮም ሲመለከታት ካጠገቡ ርቃ ሄዳ ነበረ። ይህ ነገርም ከ2 ወር በፊት የጠፋችውን ሚስቱን ያስታውሰዋል። ፊቷን ማየት ባይችልም እንኳን ጸጉሯን የምትጠቀልበትን መንገድ ሲመለከት ቁጭ ከድሮ ባለቤቱ ጋር አንድ አይነት መሆኑን ይረዳል። በሌላ በኩል ልጅቷ ይህ ሁሉ ነገር የተፈጠረው በዚህ ሀብታም ሰው ምክንያት መሆኑን ምንም ማስታወስ አልቻለችም ነበር። ሀብታሙም ሰው የድሮ ባሏ መሆኑን ማወቅ አልቻለችም።